እየጮሁ ልጆቻችንን ረጭተዋሉ። ልጆቻችን ታመው ቤተክርስቲያን ሄደው አሰብኩት። አወረደ ሳየው ምንም ውሃ የሚቋጠር አይደለም እያነሱት ያለው የአርሴማ ቤተክርስቲያን የተቃጠለችው በዚህ ምክንያት ነው። በእኔ እጣቢ የእነሱ ልጆች ሴጣን ሚድን ከሆነ ማለት ሴጣናቸው የሚወጣ ከሆነ ወይም ድግምት የሚወጣላቸው ከሆነ ካህኑ እጣቢ አይንን ሰበል ሲረጫቸው ካለ ለምን ትበሳጨል? እንደው አያድንም ውሃው ምንም ትርጉም የለውም ብትልም እንኳን ኖርማል ውሃ ነው። በቃ ኤስቶ ውሃ ነው። ምንም ሊያደርግ አይችልም። እጣቢ ታጠብ፣ ሰውነትን ፕራይቬት ፓርቶችንም ጭምር ታጠብ አምጣና በዛ አጣቢ ልጄን አድናለሁ ያልከኝ አካል ጸበል ረጩብኝ ብለህ ልጆቼ ታመው እነሱ ጋር ሲሄዱ ጸበል ረጩ ብለህ እንዴት ልትበሳጭ ትችላለህ? ማለት አስረዳኝስ። ያው እኔ ሃይማኖት ቦታ በልና ኒቱራ ቀሎንና እጣቢህን አንጣና በጣቢህ የኔ ልጅ ይድናል ያልከኝ አካል ጸበል ግን ረጨህብኝ ብለህ ትከሰኛለህ? ቴክኒሽያን አዘጋጅልን የመጀመሪያዋን ይስሙት፣ ድጋሚ ሰው ይስማ፣ እየጠራ እንዲሄድ ማለት ነው። እፎይ እየተናገረበት ያለው መነሻው አሁንም ከዛ የመጣው ነው እፎይ እየተናገረ ያለው። አንዴ ድገምልን የመጀመሪያውን ስለ እጣቢ የሚያወሩትን ህዝቡ እንዲሰማ ማለት ነው። አዳምጡላቸው። ይሄ እንግዲህ በቴሌቪዥኖቻቸው የተላለፈ በቪዲዮቻቸው የተላለፈ እና በወቅቱ ከፍተኛ ንግግር አምጥቶ የነበረው ነው እና የልጆቹ መታመም ዋናው ምክንያትና መፍትሄውን ነው የሚያቀርቡት ሰውየው። እንስማቸው። ብጥብጥም አለመፈለገን የሚያሳይ ሰዎች ይህንን ነገር አሁን እኛ ይህንን ስብር የሚያከሽፈው ፍሬትና እጅ ታጥቦ ይሰጥ የለም ወይ? ይህን ከሰጠን እኮ ይከሽፋል ስንል ይሄ ሲነሳ ነው ብጥብጥ ተነሱና የተለየ አሁን እያየ ነው ያለው። ሽማግሌ ደግሞ እንደሰማችሁ ቀጥሉ። ቅድም የተባለው ይሄ ነው። ካህናቱንም ሰበሰቡ፣ ህዝቡንም ሰበሰቡ፣ ጥያቄ ያቀረቡ። ልጆቻችን እንዲድኑ ከተፈለገ ከዚህ የመተት ስራ ከብብትና ከብሽሽት አካባቢ ቆሻሻ ነው። እንግዲህ ሁለቱም አካባቢዎች ቆሻሻዎች ናቸው። መጥፎ ጠረን ያላቸው ቦታዎች ናቸው፣ የወንድም የሴትም ማለት ነው። ስለዚህ የታመሙት ልጆች ከዚህ ቆሻሻ ቦታ በሚመጣ እንትን ተረጭቶ ይድናል ማለት ከጤናማ አእምሮ በእውነት የሚመጣ አይደለም። ኦኬ እንግዲህ ከዛ በኋላ የሚለው ደግሞ ምንድን ነው ወንድማችን እፎይ? እሺ ይሁን። ከዛ በኋላ ደግሞ ሰውየው ይናገራል። አይታችሁ እንደሆነ ጭራሽ ቤተክርስቲያን ወስዶ ልጆቻችን ሄደው አከፈሩብን፣ ክርስቲያን አደረጉብን። ከዛም ጸበል ረጭቷቸው ነው የሚለው። እንግዲህ ጸበል ረጭቷቸው ከዳኑና ካከፈሩ ከዛ ቆሻሻ ይልቅ ይሄኛው ውሃ ነው። ኤችቶ በቃ ምንም አይነት ከብብትም ከብሽሽትም የሚወጣ አይደለም ነው የሚለው። እንስማው ይሄኛውንም ጥያቄ እና በቃን እያሉ በሰልፍ ወደ ክርስቶስ ጸበር አይተውባቸው ሴት ልጅ ታመሙባት ያልኳችሁ ሴት ማለት ነው። ልያ ትባላለች። የእሷ ልጅ እኔ ቤተክርስቲያን ሰፈር ነው ያለሁት። እናቷ ቤት መጣ ጠፍታ አልገባችም። መጣ ማርያም ቤተክርስቲያን ነው የገባችው። ማርያም ቤተክርስቲያን ከማርያም ቤተክርስቲያን አንስተው ነው ይኸው ነው እንግዲህ ፍርዱን ለህዝብ ነው የምንሰጠው። በጨበጣ በአየር ላይ የሚመጣ ሳይሆን እንዲህ ያንተንም ማንነት ያንተንም አጀማመር ህዝብ እያወቀ